ተቀመጥ። አባዬ ላወራ ፈልጌ ነበር። ምን ነው? በሰላም ነው? አዎ በሰላም ነው። እሱ ፊት ነው? አዎ ችግር የለውም። ጥያቄው እሱንም ይመለከታል። እሺ ይሄ ሰው ለትሁት ምኗ ነው? እሱን ከምታደርገው እኔ ልመልስልህ። እኔ ማለት ለትሁት ከልጅነት ጀምሮ እስካሁን ድረስ ሳፈቅራት የኖርኩ ከዚያም በመቀጠል ደግሞ የልጇ አባት ነው። እሺ እንዴት ነሽ? ደህና ነኝ። ሁላችሁም የፈራችሁ ይመስላል። ዶክተር ዳግም ትራመዳለች አይደል? የሁሉም ምርመራ ውጤቶች በእርግጥ ተሟልተዋል። መቼም መጥፎ ዜና ለመስማት እዚያ ተሰባሰብን አይደል? ህይወት የመራመድ እድሏ ከዛሬ ድረስ ለአመታት ከቤተሰቦቿ ርቃ የማትፈልገውን ህይወት የእህቷን ህመም ለማዳንና ለህመሟ ምክንያት የሆነውን ሰው ለመበቀል የነበረችው ቤቲ በመጨረሻም ድል አድርጋ ለእህቷ መታከሚያ ገንዘብ አግኝታ በቀሏንም አድርሳለች። ነገር ግን ይሄ ብቻ ለሷ በቂ አልነበረም። ቆማ ልታያት የምትፈልጋትን እህቷን የምርመራ ውጤት ለመስማት በጋራ ተሰብስበው ሄደዋል። ህይወት በመጨረሻም ራሷን ችላ ያለማንም እገዛ በራሷ የምትሄድበት ቀን ደርሷል። በሌላ በኩል በእናቷ አለም ጉዳይ ከፍቅረኛው ትሁት ጋር መግባባት ከብዶት በመሃላቸው ክፍተትን የፈጠረው ናቲ የሁል ጊዜ የትሁት ችግርና ስቃይ እንዲሁም መከራ ከሆነው ተመስገን ጋር ተፋጧል። በቀጣይ ምን የሚፈጠር ይመስላችኋል? ሀሳባችሁን ኮመንት ላይ ጻፉልን። ከዚህ ሁሉ አስቀድሞ አለሜ ደብዳቤ ጽፋ ቤቱንም ለቃ እንደሄደች ቀድሞ ያወቁት አባዬና ትሁት በጉዳዩ ላይ መግባባት ከብዷቸው ያለመደባቸውን ጭቅጭቅ ይጀምራሉ። አባዬም ይቀጥልና ትሁት የሌለ ሰው ስትፈልጊ ቤት የነበረችውን አስቀየምሽ፣ የማይሆን የማይመስልና ያልተፈጠረ ነገር እኮ ነው የምታወሪው ብሎ ስጮባት ትሁትም እሺ በቃ አባዬ ይቅርታ አሁን ደውልላት፣ እሷ ከመጣች እኔ ሄድላትና ሰላም ይፈጠራል ብላ ስትለው እሱም ንዴቱ ሳይበርድለት ስልኩን አውጥቶ ቤቱ ላንቺም ሆነ ለሷ በደንብ ይበቃል ብሎ ቤቱን ለቆ ይወጣል። እሷም ተከትለው ትወጣና በረንዳ ላይ ሆና እየተንጎራደደች ባለችበት ናቲ ግቢውን በር ከፍቶ ወደ ውስጥ ሲገባ ሁኔታቸውን ተመልክቶ ግራ ተጋብቶ ምንድነው ደህና አይደላችሁም እንዴ? ደሞ ማዬ ስልኳ እምቢ ብሎኝ ነበረ ውስጥ ናት ብሎ ሲጠይቃቸው ትሁትም አይ የለችም ብላ ትመልስለታለች። እሱም ግራ ተጋብቶ ማለት ወዴት ሄዳ ነው ብሎ እሷን ለመፈለግ ወደ ቤት ውስጥ ይገባል። ደብዳቤውን አግኝቶት አንብቦት በንዴት ተመልሶ ይመጣና እናቴን በድጋሚ አጣዋት ማለት ነው ብሎ ሲል ትሁትም ቆይ ናትዬ እንደሱ አይደለም ተረጋጋና አላስረዳህ ብላ ስትለው እሱም አልረጋጋም ዝም በይ ትሁት፣ እናቴን በልተሽ እኔን ልትወስጂኝ ነው እንዴ? አውቃለሁ ብዙ ነገር አድርገሽላታል እና ምንድነው የምትፈልጊው? ትሸከምሽ? ምንም እንድትይኝ አልፈልግም ዝም በይ ትሁት ብሎ እየጮኸ ባለበት ከውጪ ሆኖ ጫጫታና ጩኸታቸውን የሰማው ተመስገን በሩን በርግዶ በኃይል ወደ ውስጥ ይገባና ምንድነው ባት ምንድነው ፊት ፊት የምትለው ብሎ ሲለው ናቲም በንዴት ቆይ ግን አንተ ማንነኝ ነው የምትለው ብሎ ሲለው ተመስገንም ማንነቴን ላሳይ አይደል ብሎ አንገቱን ይዞት ለመደባደብ ሲተናነቁ አባዬ በፍጥነት መሃላቸው ገብቶ ይገላግላቸዋል። ናቲም በንዴት ደብዳቤውን እንደያዘ በሩን ከፍቶ ወደ ውጭ ይወጣል። አባዬም ትሁትን ወደ ቤት ይዟት ይገባና ማውራት ይጀምራሉ። እሱም ይቀጥልና ትሁቴ አሁን እንደምንም ብለሽ ናቲን አገኙ ብሎ ሲላት እሷን በንዴት ለምን? ቆይ ማን ስለሆነ? ቆይ ንገረኝ እስቲ እኔ አለሜን በድያታለሁ አባዬ ለምንድነው እሱ ያንን ሁሉ ነገር እኔን እንደበዳይ ቆጥሮ የሚናገረኝ? የዚህን ያህል ራስ ወዳድ መሆን የለበትም። ደግሞም ለእናቱ ክፉ እንዳልሆንኩ በደንብ ነው የሚያውቀው ብላ በንዴት ስትናገር አባዬም ታይ ትሁቴ እናንተ እኮ ብዙ ነገር የምታስቡ ሰዎች ናችሁ፣ ተረጋጊና አስቢበት ብሎ ይመክራታል። በዛን ሰዓት ሂዊና ቤቢ አንድ ላይ ሆነው በፍቅረኝነት ያሳለፉትን 2 ዓመታቸውን እያከበሩ ነበር። ስጦታም ተሰጣተው አሪፍ ጊዜ ማሳለፍ ይጀምራሉ። ከትንሽ ቆይታ በኋላ የቤቢና ከቤቷ እየወጣች ቤቲ ደግሞ ወደነ ሂዊ ጋር እየገባች ባለችበት ይገናኙና ቤቲ ረጋ ብላ ይቅርታ አንድ ጊዜ ላናግርሽ ፈልጌ ነበር ብላ ስጠይቃት እናትየዋን በቁጣ ምንድነው የምታናግሪኝ? ዛሬም ካልገደልኩሽ ልትይ ነው ብላ ስታፈጥባት ቤቲ አራ አይደለም እኔ እኮ ለባለፈው ይቅርታ ልጠይቅሽ ነው ብላ ብትላትም ነገር ግን ልትረጋጋ አልቻለችም ነበር። ቀጥላ ይቅርታሽን ለራስሽ ያዥው አያስፈልገኝም፣ ምክንያቱም አቋሜ ስለማይቀየር አንቺም ደግመሽ መሳደብሽ አይቀርም። በቃ በልጄ የማዘዝ መብት አለኝ። ስለዚህ እሱ
ከአንቺ እህት ጋር እንዲርመጠመጥ አልፈልግም ስትላት ቤቲም ረጋ ብላ ስለዚህ በቃ ልጅሽን ነው ልትናገሪ የሚገባው፣ የኔ እህት ሸክም አይደለችም። ልጅሽን ቢሆን ወዷትና ፈልጎ ነው እንጂ እሷ አስገድደው አይደለም። ማስቆም ምትቺ ከሆነ አስቁሚው፣ ግን እህቴ አጠገብ ድርሽ እንዳትይ ብላ ጥላት ወደ ውስጥ ስትገባ ቤቢና ሂዊን አንድ ላይ ታገኛቸዋለች። ትቀጥልና እንዴት ናችሁ? ዛሬ ደግሞ ምን ተገኝቶ ነው ቤቱን ቫላንታይን ያስመሰላችሁት ብላ ስትጠይቃቸው ሂዊም ትቀጥልና ዛሬ አንቨርሰሪያችን ነው ብላ ስትነግራት ቤቲ እንኳን ደስ አላችሁ ብላ ትላቸዋለች። ባቢም ይቀጥልና እናመሰግናለን፣ በቃ አንቺ ከመጣሽ እኔ ልሂድ ሂዊዬ በኋላ እንገናኛለን ብሏት ተነስቶ ይወጣል። በዛን ሰዓት ናቲና አባዬ አብረው መንገድ ላይ አለሚን እየፈለጓት ቆይተው ሳያገኟት ሲቀሩ ግራ ገብቷቸው ናቲ ቀጥልና ቆይ እሺ ምንድነው የምናደርገው የት ብዬ ስለፈልጋት ብሎ ሲጠይቀው አባዬም እሱን ለማረጋጋት ተው ናቲዬ ብቻዋን መሆን ፈልጋ ሊሆን ስለሚችል ትንሽ ጊዜ ልንሰጣት ይገባል፣ ምናልባትም ብቻዋን ረጅም ጊዜ መቆየቷ ተጽዕኖ አድርጎባት ሊሆንም ይችላል ብሎ ሲለው ናቲ እሺ ግን ትሁት ምን አርገናት ነው እንደዚህ ሆነችብን? ሁለቱም እኮ ሰላም መሆን አልቻሉም፣ አዳነቻትና መልሳ ደግሞ አሰቃየቻት ብሎ ሲል አባዬም በቁጣ ተው ናቲ እንዲህ አይነት ደስ የማይል ስም አትስጣት፣ እኔም እኮ ተናድጄባታለሁ፣ ግን ትሁቴ ክፉ አይደለችም ብሎ ሲለው ናቲም ለእኔ ስትል ብቻ እናቴ ደህና ትሆንልኝ፣ እኔ ነኝ እሷን በማጣቴ የበለጠ ምጎዳው ብሎ ይለውና ፍለጋቸውን ይቀጥላሉ። በዛን ሰዓት ትሁት ለብቻዋ መንገድ ላይ እየሄደች ባለችበት ከኋላዋ ተመስገን ይመጣና አይኗን ይሸፍናታል። እሷም ናቲ መስሏት ስሙን ተጣርታ እንዲያርፍ ስትናገር ተመስገንም በንዴት ምንድነው 10 ጊዜ ናቲ ናቲ የምትይው? እሱ ደግሞ ማን ነው? ይልቅ እሱን ተየውና የምስራች ይዤልሽ ነው የመጣሁት። ቤተሰቦችሽን እኮ ይቅርታ ጠይቄ እነሱ ይቅር አሉኝ። በቃ አሁን ወደ ሀገራችን ሄደን በክብር አገባሻለሁ ብሎ ሲላት እሷን በንዴት ስራ ፈት ብላ ጥላው ትሄዳለች። በዛን ሰዓት ቤቲና ባቢ በረንዳቸው ላይ ቁጭ ብለው ስለ ሂዊ ሕክምና ጉዳይ እያወሩ ነበር። እሷም ትቀጥልና ነገ ሕክምናዋን ትጀምራለች፣ እኔ ወስዳታለሁ፣ አንተ ስትወስዳት ቤተሰቦችህ ካዩ ጥሩ አይመጣም ብላ ስትለው ቤቢም አይሆንም አብረን ነው የምንሄደው እነሱ ምንም አያመጡም ብሎ ሲላት ቤቲም ከእህቴ ስብራት በላይ የእናትህ ንግግር በጣም ይጎዳል፣ ይቅርታ ልጠይቂያት ያስቆሚያት ነበር፣ ግን እሷ ጥሩ ምላሽ አልነበራትም፣ እኔ ለመታገስ እየሞከርኩኝ ነው ስትለው ባቢም ይቀጥልና በቃ ለእኔ ስትይ እሷን ታያት፣ እኔ ነገሮችን ለማስተካከል እሞክራለሁ፣ ሂዊን ከምተዋት ብሞት እመርጣለሁ፣ እኔ ላይ የሚደርሰው ተጽዕኖ ቀላል አይደለም፣ ግን ደግሞ ሂዊ ጋር ሄጄ የማገኘው ሰላም ስለሚበልጥብኝ ነው እዚህ ያለሁት፣ በቃ ነገ አብረን እንወስዳታለን ይላትና ተስማምተው ይለያያሉ። በነጋታው ጠዋትም ነው ሶስቱም ተያይዘው የሕክምናውን ውጤት ለመስማት የሄዱት። ናቲና ተመስገንም አባዬ ባለበት ፊት ለፊት ተፋጠዋል። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።